በሴ በቃ እኔ ልሂድ ሂድ ሙሌ እኮ ግባልኛ ምንድነው መገባልህ ቅድም የተነጋገርነው እባክህ ተወኝ ሙሌ እኔ ለራሴ ፍልሚያ ላይ ነኝ ተወኝ የምን ፍልሚያ የውቀት ፍልሚያ እንዴ የማን ደፋር ነው እባክህ ካንተ ጋር የውቀት ፍልሚያ የገጠመው ተዋረድ ቢለው ነው እንጂ ቤት ለሳንቲሙ ብለህ ነው አይደል እንደምታሞግሰኝ ምን ነካ በሴ እንዴት እንደዚህ ያሳነሰ ታየኛለህ ኧረ እኔ የምሬን ነው ስቀልዝ ነው ለነገሩ አንተ የሰው ልክ ታውቃለህ መጠርጠሩስ በሴ ለመሆኑ ማንኛል ይሄ ባልጊ አንተ ይሄ ዝርንጉራ ወመኔ ነው ዝርንጉራ ታደስ አልገባኝም በሴ አለ እባክህ ሰሞኑን የገባ አንድ ጎረቤት እንዴ ታዲያሱ ስፖርተኛ አይደለ እንዴ ያውም ከስፖርተኛ አልፎ ምንድነው ፐርሰናል ትሬነር አይደለ እንዴ አንተ በምን አወቅ ይሩት የነገረችኛ በቃቺ ሴትዮ ካለዚህ ዝርንጉራ እየዞሩ ከማውራት ውጪ ምንም ስራ የላትም ማለት ነው በስዬ ዝርንጉራ ምንድነው ዝርንጉራ ነው ምን አውቃለሁ እኔ ዝም ብዬ ሰውየውን ሳይው የመጣልኝ ቃል ነው እንዲሁ ዝም ብለህ ስታዩ ዝርንጉራ ነገር አይመስልም መሻየውት እስኪ እንግዲህ ነገ በሌሊት ተነስቼ አያዋለሁ ወይ እንግዲህ እንደሱ እማየድረሽ ምንድነው ሙሌ እንዴ ምንድነው የሆነ ነገር ውስጥ ውርድ ሲል ተሰማኝ እኔ ራሴ ሆዴ ከዳኝ ምንድነው ነው ይሄ ነገር ግብጾች መጡ እንዴ ጀመሩት እንዴ ጦርነቱን ተነግሯል እንዴ እኔ እንጃ ምን አውቃለሁ እንዴ ለሚዲያ ቀርብ የምትለው አንተ አይደለ እንዴ አንተ ካልሰማህ እንግዲህ ደበቀውናል ማለት ነው በስዬ መሬት ያዙ ነገራታችሁ መሬት ታዩ እስኪ ምላችሁ ስሙኝ መጀመሪያ አትናገሪም እንዴ ምንድነው የሰማሽው ነገር አለ እንዴ መሬት ያዝ ዝም ብለህ በስዬ በደረት መሬት ተኛ ወይ ደረት ወይ እንትን እንኳን ምሽግ እንኳን አልቆፈር ወይኔ ጉዴ አይ ምንድነው አንቺ ሲል ምንድነው በልጅነት የተቀጨው መንቀጥቀጥ እስቲ መሬት ያዥ አንቺ ደግሞ የኔ ምንድነው ወይ ፈጣሪ ወይ ነፍሴን ተቀበላት ኃጢአቴን አንተ ይቅርበል አለሁ ማለት ከንቱ አሁን ወዴት ይኬዳል አይዞ በስ አይዞ ጠንከር ብለህ ወደኔ ተሳብ አይዞ ለምን መሳብ ነው በስንቱ ባላችሁበት ሁሉ የምን መሳብ ነው አንቺ ምንድነው እኛ መሬት ላይ ያንከባለልሽ የቆምሽው ምንም ችግር የለውም እኔ ኮርነር ይዣለሁ እናንተ ዝም ብላችሁ መሬቱን ያዙ እቅድ ሁሉ መና እቅድ ሁሉ ከንቱ ሳሳካው ሄደ ያ ምስኪን በስንቱ አሁን በዚህ ሰዓት ይገጠማል አይ ግጥም መስሎ ነው ሙሉ ታዲያ ምንድነው ጣር እኮ ነው እያጣጣርኩ እኮ ነው የምን ጣር ነው በስ ያይዟችሁ ተረጋጉ ምንም አንሆንም እያለቅን እያየሽ ምን ሆነሽ ነው አይዟችሁ የምትይን እንዴ ምን ተማምነሽ ነው ይሄው አሁን እኮ ቆሟል አይሰማችሁ ቆሟል አይ አልቆመም ለምደነው ነው አረ ቆሟል በስዬ አንቺ ነሽ እንዴ አንቀጠቀጥሽ በጣም እርግጠኛ ሆነሽ ነው የምትናገር